እንደ ልጅ ቢኖርህ ግን እንደዛ አታረግም ነበር ልጄን አትወስድም በልጅ እንኳን አትንጣ በልጅ አትንጣ ማንንም እንደዚህ የሚቀበልክ የለም ልጅ ቀልድ የለም ዝም ብሎ አይደለም 9 ወር አንጋጥቼ ነው ወለድኩት በነፃ ያገኙት እንዳይመስልከው እኔ ደግሞ የዛን ቀን ሙስጣፋ ሲመታው ማለት ነው ሙስጣፋ ወጋቱሜ ወጋሩኩቴ ወላሂ ላዚም እኔ ነፍሴ ደውክ ያለው hatta ቆሞ ሊታረቅ መሰለኝ እንጂ እኔ ሙስሊማታው አልመሰለኝም እኔ የዛን ጊዜ ሲመጣ በቃ ደሙ ሲፈስ እኔ ድቡክ ነው ያልኩት ወላሂ ውሃ ማናገር ነው ያቃተኝ እና ይቅርታ አድርጉልኝ እኔ ምን ላርግ እኔ ሴት ልጅ ነኝ ምን ላርግ ሲቆይ እኔ السلام عليكم ورحمة الله وبركاته دعوتو تاكينيا في وردتو تاكينيا كم جرتو نهي الحمد لله سينا كم جرتن هراك نوتي رفين جرا مالي في وجدتاني مجاكيا مصطفى نرف ولاتيك نوتي جنكم جرا በእውነት እኔ ግራ ገብቶኝ ያለኝ ወላሂ ሙስጣፋ ከናቲ መድረሳ ጆሌክ ያገይሴ አባታቸው ቆይቶባቸው አመሰትንሽ ከዛ እሱ ልጁን ርዷን ወስዶብኛል ልጅቷ ሴቷ ደግሞ አለች ከዛ መድረሳ ወስዶታል ልጁ እንደው ልጄ እንዳይቆይ እንደው ልጄን እንዳታስጨነቅብኝ ነው መለክ ሙስጣፋ እንደው ከኛ ላይ ምን አለክ እስቲ ምን አለክ አንተና ወርጅ ከኔ ላይ ምን አላችሁ ነው የምላችሁ ግን ወላሂ انا ረማል ቀበንሜ انا እንጅራ ስትያከም እንታሜ ጆሌክ ያንን ጉዲሳው ገንጀው ከላስ ኢሳት መሻክል ነው የሚያደርጉት እግረግብኝ ላይኔ እንደውት ታክያ ወላ አራከላ ጻቀኑማ ቦ ወለወንተከን ልጄ በቃ ሰሚሰቃይ መሰለኝ እንድቡል ላይ በቃ አሁን ዱአ አድርጉልኝ ኢንሻአላህ እንደ ልጄ በሰላም እንዲለቀቅ እኔ በቃ አልታረቅም አንታረቅም ነው ናራራም ነው ካላሲሳም ወጂናና መሻክል ፈዱ ካሁን በኋላ መሻክል አልፈልግም ስል ጭራሽ መሻክል ፈጠሩልኝና ቁጫሉ ለልጄ ወሰዱልኝ ነው ወላሂ ልጅ ግራግ ብታለ የእናቱ ታቃላችሁ ሲላንዱም ወላሂ አልቻልኩም ወላሂ እንዴት ላርቆይስ የነሱ ነገር ምን ላርግ ነው ኩምላችሁ ሙስጣፋ ከኔ ላይ ምን አለ انا ረማል ቀብዳሜ አትናይሚሜ خلاص انا እኔ ያልኩት ማን ነው خلاص እኔ ካሊድም መሻኪላት ትፍጠር ልጅም በሰላም ያንጣሊ በሰላም እኔ አታለነሱ ካሊ ቪዲዮ ሲመርጥ በቃ እኔ ልጅም በሰላም ይንጣልኝ ወደኔ ካሁን በኋላ መሳከድ ይቆም እኔ አልፈልግም እኔ ልጆቼ ላሳድግበት ይያልኩ ነው ከላይላች ላይ ቆሙ ነው ምላጭ ያ ረብ ጌታዬ ወይ ምንድነው እናንተ ሰው ናችሁ ወላ ምንድናችሁ ሲነገሩኝ ምን አለ ከኔ ላይ ምን አላችሁ ከኛ ላይ ምን አላችሁ ለምን እንደዚህ ለምንድነው እንዳንኖር ትፈልጋላችሁ እንዴ እናንተ ወላሂ ዳወቱ ታገያኔ ምን እንደምል ግራ ግብት ነው ያለኝ ምን እንደምል ግራ ገባኝ እኔ ዛሬ እንደው ብስጭጭት ያልኩን ቪዲዮ ራሱ አልሰራም ያልኩ ነበር ግን የሚያሰራ ስለሆነ ለሄዱ አርጉልኝ ነው ምላጭ ወላሂ ግራ ገባኝ ነው ምላጭ ከላስ አሁንም ጭራሽማ ልጄ አሁን ስለተያዘ ዛሱ ለያዘ አሁን ደግሞ ካሊድ አሁን እየዛተ ነው እኔ ለነሱ አትዛት ይያልኩ ነው ለምን ልጄ እዛ ይጎዳል እዛ ከሄዱ እሱ አሁን እሱ ፍለጋ ከሄደ ካሊድ በቃ ለመግደል ወደ ኋላ አይሉም ያኔ መጋደል ነው እንጂ እኔ ረብሻ እንዲቆም ነው ፈልገው እንጂ ሙሽ እንደዚህ መሻከል እንዲሞቅ አልፈልግም ካሁን በኋላ ይያልኩ ነበር ጭራሹን እነሱ ልጆቼ ወስደው ይሄው በቃ መሻከሉንም አማማቁት ወላሂ እንዴት ነው ማረጋው አሁን የፈራውት ለማሰላችሁ በቃ አሁን የምሩ እየመጣ ካላት ምን እንዴት በቃ አሁን ካሊድ ሄዶ خلاص ያኔ እኔም ፈልጋለሁ ኢንሻአላህ ዱአ አርጉልኝ የት እንዳለ የት ያለበት ቦታ እንደው ካወቅን ሾርጣም ይዘም ቢሆንም እንትንም ቢሆንም እኔ እንደዚህ ሻራ ላይ ምናምን እንደዚህ የት ቦታ እንዳሉ ምን ግራ ገብቶናል እኛ የት እንደደበቀው ምን እንጃ ያለበት ቦታ ሄደን እንፈልጋለን ግን እኔ የፈራው ካሊድ ሄዶ እዛ ሄዶ ተጣልቶ እንዳይጋደሉ ነው የፈራው ልጄንም እዛ እንዳያሰቃዩ ነው የፈራው ምግብ ስጡት አይስጡት ጻን ነው ልጅ ምን ያቃል እንሰሳ ለምን ከጻን እሱ ነው ካሊድን ብትይዙት ይሻል ነበር ልጄን ከምትይዙ ጻኑን ልጅ ምን ያርጋችሁ እሱ መለካ ያላህ መለካ ምን ያርጋቸዋል እና እንደው መለክ ሙስጣፋ ወላሂ ላዚም ዛሬም ነገር ለምን እንደዚህ ያኔ ልጄን ተወስዳለህ ከልጄ ላይ ምን አለስ ከኔ ላይስ ምን አለ ልጆቼ ይማሩበት እኔም ልጆቼን ላሳድግ ምንድነው ከናንተ ከኛ ላይ ከኔ ከካሊ ለገልጆቼ ላይ ያላችሁ ነገር ንገሩን እስኪ
እኛ ረቀን እንኑር ነው ያለው በቃ ራቅ ብለን እና እንታረቅም ስንል የሰው ልጅ ይዞት መያዝ ልጅ ምንድነው ይሄ ወላ ዳውቱ ታቂያ ወላ አካሚንታ አጅሩን ጅሬኛ የማን አካሚንታ አካናዳሲ እንዴት ነው የመንሩር ይያልኩ ነው ግራ ገብቶኛል እንደው መሻኪል ነው ሁሌ መሻኪል ነው ግራ ገብታለ ወላ ግራ ነገበይ አካሚንታ ሙጫቂያንስ ከራዛማችቲ በቃ እንቅልፍም የለኝ እንዴት ነው በቃ እንቅልፍም የሚኖረኝ ልጄ ዛሆኑ እንዴት ያያረጉት ነው ያሰቃዩት ነው እንዴት ነው ግን ጨካይ ነው በጣም እንደው በጣም ጨካይ ነው በእውነት ልጅ እንደው ልጅ የለህም ሙጫንቀም ዳቲ እንደው ልጅ ቢኖርህ ግን እንደዛ አታረግም ነበር ልጄን አትወስድ በልጅ እንኳን አትንጣ በልጅ አትንጣ ማንንም እንደዚህ የሚቀበልክ የለም ልጅ ቀልድ የለም ዝም ብሎ አይደለም 9 ወር አንጋጥቼ ነው ወለድኩት በነፃ ያገኙት እንዳይመስልክ እና ታቃለክ ሁሉ ነገር ያወቀ ነው እንደዚህ መታረገውና ካልዳውን ደግሞ በቃ እኔ ነፍሱ በቃ ካልድ በቃ ይሄው እየተበሳጨ ምን ይያለ እኔ እዛ እንዳይጋደሉ ነው የፈራው ልጅ በማከን እንዳይጎዳብኝ ነው ፈላው የፈራሁት እንጂ እነኑ ምን ላርጋ ያረብኩኝ እና እኔ ቪዲዮውን ያየው ጊዜ ወላሂ በቃ ይሄው ሙያዬን ይሄው እንደው እያለቀስኩ አንጂ በቃ ራሴንም አላወቅኩትም በእውነት ራሴን እየሳኩ ነው ራሴን ነግራ ገባኝ ወላሂ ዳውቱ ታቂያ ምን ትላላችሁ እናንተም ዱአ አድርጉልኝ እንዲገኝልኝ በሰላም እንዲፈታልኝ ዳውቱ ታቂያ እና ዳውቱ ታቂያ አሁን እኔ ምልክ ሙስጠፋ እናንተም ዱአ አድርጉልኝ ዳውቱ ታቂያ እንዲገኝልኝ ልጄ እንዳያድር በሰላም እንዲመልስልኝ እኔ ምልህ ሙስጠፋ ልጄ ላይ ቆይ አንተ ቆይ እንዴ እኔ ግርም ያለኝ እኔ አንተ መስደባቅቶኝ አይደለም ግን ልጄን ምንድነው ከላይ ላይ ያለ ቆይ አንተ ከኛ ላይ ምንድነው ካሊድን እዛው ካሊድ ነው አንተ ካሊድና አንተ ናችሁ አይደል ተጋጫችሁት ከላስ እዛው እናንተ እንዳችሁን ጨርሱ አንታረቅም ደግሞ ማለት ይሄ መብቱ ነው የሰው ልጅ መብቱ ነው ግድ እንታረቅ ምን አለ ታርቀስ ምን ታረጋለኛ ቤትስ ታርቀስ ምን ታመጣ ምን ታረግልናል ለኛ ደና ነገር አታረግልንም ደና ነገር አይመጣም ሲላ ታርቀህም ያው ነው መሻኪል ነው እናንተ ሁሌም አረ እናንተ ሰው ከኛ ላይ ወረድ በሉ አረ ወረዱልን እኔ አሁን ምንም ማለት ልጄን ወላሂ ለአዚም እኔ በየትም ቢሆንም አገኛለሁ ወየትም ጉርጓድም ብገባ አታመልጠንም ወላሂ እናገኛለን ልጄንም ይዘግ አሁን ሳያድር ሳይውል ልጄን መልስልኝ በሰላም መልስልኝ በሩ ስር ማመለክ እዛው መድረሳ አለበት ልጁ መድረሳ ይማራል እና ልጁ መድረሳ እንዳያቆም አሁን ደግሞ ባልተቤቴን ስራ አቁማችሁታል ልጄን ደግሞ መድረሳ እንዳያቆም መልስልኝ ልጄ ይማርበት ይደግልኝ እናንተ ታላግጣላችሁ በሰው ታላግጣላችሁ መጨማለቅ እና አሁን ምልክ መልስልኝ ነው ምልክ አሁን ወደ እንትን እየወሰዳችሁት ነው በልጅ ቀልድ የለም አንተ አልወለድኩም እኔ ነኝ የወለድኩት ምን ቁባ አንተ እና ልጄ መልስልኝ ይያልኩ ሙስጠፋ والله لازم እኔ አሁን ሲኒ ምርር አለኝ እናንተ ነገር ምርር ይያለኝ ነው በእውነት ምን አይነት ነገር ነው እና አሁን እኔ ልጄን እንዴት ተወስዳለህ ቆይሲ ተፈለገ እዛው ካሊድን ለምን አትጋፈጥም ካሊድን አይ ሰበብ ፈልጋለሁኝ ለምን አታረክም ብለህ እሱ እኔ ካሊድን ለምን እንትን አትልም ካሊድን ለምን አትጋፈጥም በቃ ለምን አታረከኝም ብለህ የዛን ቀን እግሩን ልስም ያልከቀ ከላስ የዛኑ ቀን ለምን አትመታውም ነበር ወንድነትህ ማለት ነው ወንድነትህን ለምን አታሳይም ነበር አሁን ልጄ ላይ ነው ወንድነትህን የምታሳየው አራ ህፃን ልጅ ላይ ወንድነት አያሳይም የሰው ልጅ ህፃን ልጅ እንደ ህፃን ልጅ አንተ በቃ ህፃን ልጅ ሰው እንደዚህ ያረገ ነው ሰው እንደዚህ ያረገ ነው አንተ በመስሎ ህፃን ልጅ ተወስዳለህ አይብ ነው ወንድነትህ ወንድ ላይ ነው እንጂ ሙሽ ህፃን ላይ አይደለም ልንገርክ ልጄን በሰላም መልስልኝ ይያልኩ ነው ጆለክ ሙጫክያ ነራ ቦሩፍ አካምቡሌ ዛሬም ነገም ሳያድር ነራ ዴቢስ በሰላም መልስልኝ ይያልኩ ነው እኔ ለለምነክ እኔ ሰላም አውሩዱ ነው እንጂ ምለው እኔ ተጣሉ አይደለም እኔ ልጄን ነው ፈልገው ልጄን አጥቼ ማደርም አልችልም የልታሳድረኝ ነው እኔ ሲቆይ አስተሳሰብህ አንተ እንዴት ነው የምታስበው እና ማንኛውም እኔ ልጄን ማለት በሰላም መልስልኝ ይያልኩ ነው እኔ መሻክል የናንተን ጭቅጭቅ አልፈልግም በርባዱ እና ለማንኛውም አሁን ምልክ ማለት ነው ሙስጠፋ እኛው አንታረቀም
አንታረቅ ዛሬም ነገም አካላስ አንፈልግም እኛ መታረቅ ግድ ነው እንደ ሰው ልጅ አንታረቅም ስላልነህ ነው ታዲያ ልጄን የምትወስደው አንታረቅም አሁን ልጄን ወደድክም ጠላህም ታመጣለህ والله ሙስጠፋ ልጄን አንድ ንቅሽ እንዳታረገው አንድ ነገር እንዳትመጣ ከመጣህ ግን ወላ አለቀልክ በቪዲዮ ውስጥ እንደካየው የእርዷን መመታት والله አለቀልህ ነው ማለት በፍጹም ወላይ ተተገኘ እንደው ቤትም ብትሆን እንደው ለምን ሰው ቀብረህ ለምን ጉርጓር ቀብረህ ለምን እዛ ተቀመጥክ ትገኛለህ ልጄን ግን እንዳነካ በልጅ ቀልድ የለም ወላይ እና ለማንኛውም ነው ወዳውቱ ታኪያ እናንተ ምሲ እንደው ለእናንተ ኮሜንት እየጣፋችሁ ልጅ ሰላም እንደው ያ ልጄ እንደው እንዲገኝልኝ ዱአ አርጉልኝ ዱአ ናጎዳ ሲጀራ ዳውቱ ታኪያ ልጄ በሰላም እንዲመለስ ልጅሽ ሙንዳለ እና ለማንኛውም አሁን እኔ እምላችሁ ነገር ማለት ነው እኔ ልጄ በሰላም እንዲመለስ ነው ፈልገው እኔ ደግሞ የዛን ቀን ሙስጠፋ ሲመታው ማለት ነው ሙስጠፋ ወጋሩ ኩቴ والله لازم እኔ ነፍሴ ደውካለሁ hatta ቆሞ ሊታረቅ መሰለኝ እንጂ እኔ ሙሽ ሊመታው አልመሰለኝም እኔ የዛን ጊዜ ሲመታ በቃ ደሙ ሲፈስ እኔ ድቡክ ነው ያልኩት والله ውሃ መናገር ነው ያቃተኝ እና ይቅርታ አድርጉልኝ እኔ ምን ላርግ እኔ ሴት ልጅ ነኝ ምን ላርግ ሲቆይ እኔ እንደ ሰው ነው እሱ ቀና ብዬ መታና እንትን ምላ አይደለም ይያያችሁኝ ነው እና ያኔ ሙሽ እንደዚህ ክሱ ሲመታው ዝም ልላል እኔ አላልኩም ወሃወኝ والله ዲስኔ ድንግጥ ነው ያልኩት እና ይቅርታ አድርጉልኝ እኔ ዝም ባልኩበት ለምን መሰላችሁ ሊደወቅ والله ውሃ እኔ ያቅምም የለኝ ሰው ለማምጣት ታያላችሁ እና ዳውቱ ታኪያ እኔ ልጄ በሰላም እንዲመለስልኝ ዱአ አድርጉልኝ ይቅርታ አድርጉልኝ ለአጥፋትም ካጠፋ ይቅርታ አድርጉልኝ ነው የምላችሁ እና ልጄ እኔ ዋናው ልጄ ነው የምፈልገው ሌላ ነገር ከነሱ ምንም የምፈልገው ነገር የለም እና ልጄ ብቻ እንዲመለስ ነው እኔ ሙስጠፋን እኔ ካሁን በኋላ ማለት ነው ኡርጅና ሙስጠፋን እኔ ባይንም አልፈልግም ምለው መሻኪል ከኛ እንዲርቅ ነበር የፈለኩት መሻኪል ከኛ እንዲርቅ በቃ ለምን እኛም ብለው ስለማይመጡ ቤት ስለማንገናኝ በቃ እኔ ቤት ውስጥ ስለማንታይ ያኔ መሻኪል ይርቃል ብለን ነበር ጭራሽ ነው አሁን እያሳደጉት ነው ማዲያዙት ልጄን እኮ ነው ወሰዱት ሙጫህያ ፍለታኔ እና ካሁን በኋላ ቀልድ የለም የትልቁ መጥቷል ትልቁ ከመጣ አሁን መጋደል ብቻ ነው والله አሁን አንላቀቅም ልጄን ዛሬም ነገም በሰላም እስከመጨረሻው አሰላሙ